ሰላም ሰላም፣ እንዴት ዋልሽ? ሰላም ነሽ? አሁን እዚህ ቦታ ላይ መጣሽው? አሁን እኮ ኢትዮጵያ አይመስልም እንዴ? እንደዚህ ሰዓት አነደን በቆሎ እያጠበሰን ማለት ነው። ይሄ በቆሎ እዛ ጋር አሳይኝ እስቲ። በቆሎ አሳይኝ። በቆሎ አያችሁ? በቆሎ ይሄ በቆሎ እያጠበሰን ማለት ነው። ከዛ በቆሎ እንዳትቃጢ፣ ኧረ እንዳትቃጢ። በቆሎ እየበላሽ ነው። ይጣፍጣል? እንደ ኢትዮጵያ አይጣፍጥም? ምን ይላል? እኔ አልቀመስኩት እስካሁን። የኢትዮጵያ በጣም ነው ቆንጆ ነው በዝናብ ስለሆነ። ይሄ ደግሞ በውሃ ምናምን ነገር በመሬት ስለሆነ ያን ድሮ እንደ ኢትዮጵያ አይደለም ጣም ነው። አሁን እንደዚህ አሁን አሸማ ከበጀምቶ ታፊ ጃለተምቶ ተትየ ዮያ ሀርከፉን ሲንንጅን ሀራ በካ አዋረ ወይ ደምኔ ጅራ ኩኖ ለበካ ካና ሲያችላላሚ አዋር ብዮ ሲያችላላ ብዮ እና አሲሞ በቆሎ ጠበሳ ጅራ ጀቹ ወይ በቆሎ ተቃጠለች ወይ በቆሎ። ከዛ አሁን እኔ ጋለችው አንድ ልጅቷ ሰላም የምትባል ናት ማለት ነው። እሷም ዩቲዩብ አላት። ባካችሁ እዚህ ጋር ቪዲዮን ያያችሁ ሄዱና ፎሎ እና ኮሜንት አስቀምጡለት ማለት ነው። ለሰላም ሰላም ዩቲዩብ በሰበና ሊጠጣ ነው ማለት ነው። አያችሁ? ይሄም የበላች በቆሎ ምሽ ምስኪን ነው። ይሄ አግኝተሽ ነው እንደ ምስኪን የምትለው አንቺ ደግሞ ውሃም በቆሎ በሰበና ሰው እኮ የሚያቀንተን ከባድ ምግብ በልቶ ነው አይደል እንዲመጣጥ የሚጠጣው። እና ምን ችግር አለ? አሁን እኮ ሌላ ምግብ አለ ቢስ ሲባል ደግሞ ጾም ነው። አንቺ ተጾማለሽ ምን እናርግ? አሁን ለምሳሌ ማለት ነው ብዙ ምግብ ነበር እዚህ ጋር። እሷ ደግሞ ጾመኛ ስለሆነች አትበላም ማለት ነው። የምትበላው በቆሎ ብቻና ይሄ ብቻ ነው የምትጠጣው ማለት ነው። ከዛ በቃ እንዲህ ያለን ነበርና አሁን አንዳንድ ነገር ጥያቄ ንቀይ ውዶች እየቸርስ ብለናል። እኔም ደግሞ ጥቁር ነገር እየጠጣው እኮ ነው። ያያችሁ አይደል? አፈሩ ይሄ ወንበሩ እዚህ ጋር አስቀምጬ ማለት ነው። አያችሁ አይደል? እዚህ ጋር ይሄ የኔ ናት። አይታይም እኮ ብዙ ይሄ እየጠጣው ነው ማለት ነው። እኔ ግን ምግብ በልቻለሁ። እሷ ግን ጾመኛ ስለሆነች አትበላም ማለት ነው። አንሺ ወደዛ አውጭ፣ ወደዛ አውጭ። ይቃጠላል። ወደ ጥቅ ከላስ አንዱ የኔ ናት። አሁንም አውጭ። ቅጡን አዙሪ ወደዛ። አዎ አንዱም ቅጡን አዙሪ። በቃ ላ ቅጡን ለምን አታዞሪ? ይቃጠልሽ ቅጥሽ። አያችሁ አይደል? አሁን ብዙ ጠብሰን ሰዎችን ሰጥተናል ማለት ነው። አሁን ለምሳሌ እኛ ቤት እንቀራለን ስለው እሳት እንደዚህ ታሞቃላችሁ ብሎ ዞን መጡንና እኛ ተከፈተን እና ከውጭም ማለት ነው ከውጭም ደግሞ እኛ መተናል እና እሷም ይሄው እየጠጣች ነው እየበላች ነው። አንድ በቆሎ እናቴ ትሙት አንድ በቆሎ ማለት ነው ቢም አላለችኝም ሙሉ በቆሎ ማለት ነው። እነሱ ደግሞ ሳይበሉበት በላች። ለምንድን ነው በላሽ? እነሱ ሳይበሉ ስለው እነሱ አይን እንዳርፍለት ሳህን ስጋ ያለው ነገር ይበላል እንዴ? ቢሆንስ አረፈበት። ሁለት ጊዜ አይደል? ሁለት ጊዜ አርፍም አንድ ጊዜ አረፈውታል። እንግዲህ ከተስማሚ እግዚአብሔር ያውቃል አይደል? አልሰረቅኳቸውም። አይናቸው እያየ ነው የበላሁት። እሱማ አሁን ለምሳሌ ማለት ነው እዚህ ሀገር ሆነሽ ደስተኛ ሆነሽ ትኖራለሽ። የሰው ቤት እንጀራ የተገመገመው ይባላል። የሰው ቤት እየበደሙ ነው ደስ የሚለው። ኦኬ አሁን ለምሳሌ የዚህ ሀገር 2 ወር ፍቃድ ተሰጥቷል። ፓስፖርታችሁን አውጡና ኢቃማውን ተስሩ ብሎ ማለት ነው። አንቺ ደግሞ ፓስፖርት እያሰራሽ ነው። ፓስፖርቱ ደግሞ አልደረሰም። ይሄ ወር ካለቀበት አይሰሩልሽም ማለት ነው። ያሰሩልኛል። ለምን ነገ መጨረሻ ላይ ነገ ቀዳሜ እንቶለና ጄኔራሉን የጽፈት ቤቱን ለሱ ችግራችሁን ነግራችሁ ከዛ ለ3 ወር እስከሚመጣላችሁ ለ3 ወር ምሰጥ ፍቃድ ስላለ ሰጣችሁ ተብሏል።
ለምን ዋሸሽኝ? አሁን እኮ አንሰጥሽ ወደ ኢትዮጵያ ትሳፈራላችሁ አሉኝ አላልሽኝም? ውሸታው ችግራችሁን መታችሁ ችግር ያለባችሁ ሰዎች ችግራችሁን መታችሁ ተናገሩ። ወይ ትፈልጋለን ያላችሁ ደግሞ ወረቀታችሁን የምትልበት ወረቀት አለ የሆነ የሚጻፍ ወረቀት ጽፋችሁ ውጡ። አለበለዚያ የዚህ ሀገር መንግስት በጣም ፍተሻ ያበዛልና ለችግር ሳትጋለጡ ተራን። ግን ይሄ ከድሮም ጀምሮ ሳይሆን አሁን እኮ ህግ ተጣብቋል። እንደ በፊት አይደለም ማለት ነው። እኛ አሁን ለምሳሌ የዛሬ 5 ዓመት ኮሮና ላይ እንደዚሁ ነበረ። ብዙ ልጆች ያለቀሱ ነበር። ለምሳሌ ሀና ማለት ነው እንትና ሳራ ማለት ነው። ሳራ ራሱ በዛን ሰዓት ሞክራ ነበረ አልተሳካላትም እንጂ ማለት ነው። ገባሽ? ስለዚህ በዛን ሰዓት ብዙ ልጆችም እንደዚህ ነበሩ። እኔ ግን በዛን ሰዓት ኮንትራት ውስጥ ነበሩ። ግን ምንም እንትን ያሉት ነገር የለም። አሁን ለምሳሌ እኔ እዛን ጊዜ እዚህ ሀገር አልነበርኩም። አሁን እኮ በዛን ሰዓትም እኮ የለቀሙና ያሳፍሽ ነበር። የኔ ጓደኛ 2 ነበሩ። እነሱ ወዲያውኑ ተይዘው ሄዱ። ለምን እንዴት ተያዙ ብትይ አስፋልት ላይ ወቅት ሲያደርጉ ሞል ቦታ ነው ተከሰሉ ተያዙ። ኦኬ አሁን ለምሳሌ እዛን ጊዜ ፍቃድ ሆኖ ነበር። ለምንድን ነው እናንታችሁ እዛን ጊዜ ፓስፖርታችሁ ያልተሰራ እየቀረ? ለምንድን ነው ይቃም? አዎ በዛን ሰዓት አሁን ሁለተኛ ጊዜ ነው አይደል? እዛ ሀገር ውስጥ ኦኬ ካለቀ በኋላ ነው የወጣው። ጋር ምናምን ነገር ወንጀ ካለቀ በኋላ ነው የወጣው። እኔ ለምሳሌ አንድ ብዙ ሰው ያየው ነው የኔ ጉደኛ ነበረችኝ። እሷ ሁለተኛ ጊዜ እኔ እዚህ ያለሁት አፉን የሚባል መጣ አለችኝ። አላሰራውም አለችኝ። አሁን ዘንድሮ ደግሞ በቃ ሁሉም ነገር እየፈራበት እያሰራ ነው። በፊት ሳይፈሩበት ለምንድን ነው ያለው? አሁን በጣም ብዙ ነው ውጭ ያለው ነገር። አሁን ራሱ ያላሰራ እኮ ብዙ አለ። እሺ አሁን ያላሰራ ብዙ አለ። እሳት መጣብኝ። እሳት መጣብኝ። እሺ ያው እዚህ ጋር ምንድነው አዋራ ቦታ ነው ያለንና ስማ አይታይም። አዋራ ቦታ ነው ያለንና ማለት ነው። ይሄው አያቻለ ጭብርብር እያለ ነው ብዙ አይታይም። እና አንድ ጉደኛ እኔ ጋለችና እሷ እየጠየኩ ነበርና እኔ ደግሞ እግዚአብሔር ይመስገን የሁለተኛ ወር ላይ ማለት ነው የአንደኛ ወር ላይ ሁለት ወር ፍቃድ የተሰጠበት ተሰርቶብኝ አልቆብኛል። እኔ እንደዚህ ጭንቅ ነገር የለኝም። እሷ ደግሞ ይሄው የሁለተኛ ወር ሁለተኛ ጊዜ ፓስፖርቱን ላሰራ ሄደችና ፓስፖርቱ ደግሞ ይሄው ታይዟል። እስከ ስንት ወር ነው ፓስፖርቱን ከጀመርሽ? ወር አልፏል አለች። እኛ ደግሞ በ21 ቀን ነው መጣን ማለት ነው። በ21 ነው መጣን። እኔ ግን በወር ሄጄ ወሰድኩት ሁሉ ነገር አስተካከልኩት ማለት ነው። እና እንዲህ ነው የሰው አገር ችግር ነው። እናታችሁ እየቀራችሁ ደግሞ እዚህ ጋር ሳትቸገሩ ወይም ወደ ሀገራችሁ ወይም ደግሞ ቶሎ መሰራት አለባችሁ። እና በጣም እናመሰግናለን። ታንክ ዩ ቬሪ ማች። መልእክት ያለሽ ሀቢብቲ? መልእክት ካለኝ ሀገሬ ልጆች ባላችሁ በሰላማችሁ ብዙ ይበል። የምታበርኩት አምላክ ሁላችሁ ከእናንተ ጋር ይሁን። ባይ። ኦኬ እናመሰግናለን። ሰላም እኔ ጋር ተገንታ ማለት ነው የኔ ዩቲዩብ ላይ ስቱዲዮ ላይ ተገንታ ይሄ መልእክት ተሰጣለች። እናንታችሁ ያገኛችሁ ደግሞ እሷም ዩቲዩብ አዲስ ናት ከፍታለችና እሷ ዩቲዩቡን ከፍታለች። ስሟ ሰላም ይባላል እና ሰላም ነው እና ሰላም የምን ነው ከፈተው? ኦኬ ሁለቱም እኮ ምንድነው አልሽው? ወለተ ሚካኤል። ከዛ እሷ እንደዚህ ያላችሁ ሄዱና እኔ ከስር እኔ ሼር አረጋለሁ ሊንኩን አስቀምጣታለሁ ማለት ነው። ባካችሁ ሂዱና ደምሩት። እኛም እሷም እንደኛ ዩቲዩበር መሆን ነው የምትፈልገው እና ከዛ ሁላችንም እየሰማችሁ ወደ እሷ ቤት ሄዳችሁ ፋ አርጉና ውጡ። ላይክ አርጉለት፣ ፎሎ አርጉለት፣ ኮሜንት አስቀምጡለትና ውጡ። በጣም እናመሰግናለን። ታንክ ዩ ቬሪ ማች ማይ ፋሚሊ። ላይክ ሼር ሰርፕራይዝ ሾው ይባላል።
በአማርኛ በኦሮምኛ መጣ አሸማ ከበጀምቶታፍ ጃለተምቶተቲ ዮያ ሀርከፉን አፋን ኪያን ራንፈደ ኢፈመናፍ ጎዳ ወሮኒ አስ ነብረት ሙጨዮን ተከን ጅርቲ ወሮን አርግተን ፎሎ ጎዳፊ ላይክ ጎዳፊ ኮሜንት ጎዳፊ ሲኒን ጀዳ እና ሁንዲ ከሰኖ ከስመሞ ከበጀምቶታፊ ጃለተምቶተቲ ያ ወሮኒ ነጀለ ጅርተን ኮሜንቲ አስቀመጡ ዮኪን ኮሜንቲ ካው ሂንራንፈቲና ቪዲዮን ኩን ዮስኒቲ ቶለ ሼር ጎቹ ሂንራንፈቲና ሲኒን ጀዳ ከበጃፊ ጃለላ ሲንጋፈነ ጅራ ጎዳ አገሰተኛ ጅራ ላላ ጎዳ በጠላ ከሰተኛ አዋራን ሰይና አማረ ሲኒ ተርግሲስ አዋር አርግተኒ አዋር አርካ ኮራ ሙላቱ ወይ ሙላቱ አዋር ሙላቶቹ እና ከናፉ አከሰደ ሲኒን ጀዳ ገለቶማ ኡልፋዳ ሼር ላይክ ኮሜንት ጎቹ እንደገቲና ሲኒን ጀዳ ማይ ፋሚሊ كيفاش يا الكاميرا لا يا شوفوا سيامر انا تقطعوا ناتي አንቺ ሳቂ ምን አለብሽ ታየችው ሲያምር በቆሎ በቃሻል ሀቢት እናመሰግናለን። ኖ ብሉ በቆሎ ቺርስ በቆሎ ቺርስ